ሰላም 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 ቤተሰቦቼ፣ ሰበር ዜና አለን። ከዛም የለቃቀምነውን የሳምንቱን ዜና ልናቀርብላችሁ ወደድን። በትናንትናው ዕለት በአዲስ አበባ ከተማ የዘነበው ዝናብ 4 ቤቶች ገብቶ 4 የእንጀራ መሶቦችን ተሸክሞ ሄደ ሲል የኢትዮጵያ ዜና አውታር ዘገበ። ታዲያ የትላንትና የዘነበው ዝናብ የ4 ሰዎች ቤትን የእንጀራ መሶብ ከነእንጀራው ተሸክሞ ሄደ በማለቱ ህዝቡ ተደናግጦ እንዴ ዝናብ እንዴት መሶብ ይሸከማል? እንዴት እንጀራ ይሸከማል? ትክክል አይደለም፣ ይሄ ነገር በሌባ ገብቶ ይወሰደው ብሎ እንዲጣራልን ብለው ጥሪያቸውን ለዘገበው ሚዲያ አቀረቡ። ታዲያ ይህን የሰማው ፖሊስ፣ የአዲስ አበባ ፖሊስ በመደናገጥ ይህማ ተአምር ነው፣ እንዴት ዝናብ ጎርፍ ነው እንጂ ጠራርጎ ይሄዳል እንጂ የእንጀራ መሶብ እንዴት ተሸክሞ ይሄዳል ሲል እነዛ ዜና ያስተላለፉት የዚህ የሚዲያ ባለቤቶች ጋር በመሄድ ሲጠይቃቸው እኛ እኮ ሚዲያችን ተመልካች እንዲያገኝ ነው እንጂ ሰው እኮ ጎበዝና የነቃ ቢሆን ዝናብ መች ዘነበ? ትላንትና ዝናብ አልዘነበም ብሎ ይናገር ነበረ። ስለዚህ እኛ ለሚዲያችን ነው ሲሉ ለፖሊስ የይቅርታ መልእክታቸውን አስተላልፈዋል። ወደ ቀጣዩ ዜና ደግሞ ስናልፍ የምንወዳትና የምናከብራት እኛ የማዳም ቅመሞችን ኩሽ ኩሽ በማለት የምትታወቀው ሊያሾ 7ተኛውን ንጉስ ልትወልድ ነው ሲል የአሜሪካው ትልቁ ሚዲያ አስታወቀ። ሊያሾ የኢትዮጵያን 7ተኛውን ንጉስ ቴዎድሮስን ትወልዳለች። የምትወልደው ከአሁኑ ባሏ ሳይሆን አሁን በስልክ በኢሞ በኢንስታግራም ከምታወራው አንድ ጥቁር አሜሪካዊው ነው ሲል አስታወቀ። ታዲያ የተለያዩ የኢትዮጵያ ሚዲያ ሊያሾ ጋር ቢደውሉ ስልኳን ባለማንሳት ራሷን ደብቃለች ሲል አንድ ታዋቂ ቲክቶከር አስታወቀ። እኛም በሰማነው መሰረት ሊያሾን ለማግኘት በቻልነው መጠን ብንትን ብንልም የሊያሾን ማግኘት አልቻልንም እና ሊያሾ እንኳን ደስ አለሽ፣ የኢትዮጵያ 7ተኛውን ንጉስ ልትወልጅልን ስለሆነ ደስ ብሎናል ብለን ጥሪያችንን እናስተላልፋለን። ወደ 3ተኛው ዜና ስናልፍ ደግሞ በትላንትናው ዕለት የተሰማው በጣም የሚያሳዝንና የሚገርም ነገር፣ አንድ የባልና ሚስቶች ወደ ፍርድ ቤት ሂደው ሚስትየው ባሌ ሁሌ ሱሪውን በጭንቅላቱ ነው የሚያወልቀው ብላ ከሳው ክስ ፍርድ ቤት የቆመው ባል ተሳስታለች፣ እኔ ሴት ነኝ፣ ሴት ስለሆንኩ ነው ሱሬን በጭንቅላቴ የማወልቀው፣ እሷ ወንድ ነች፣ ሁሌ የለበሰችውን ሱሪ እንደ ወንድ ነው የምታወልቀው፣ ስለዚህ እኔ ሴት ስለሆንኩኝ ቀሚስ ነው የለበስኩት ብሎ ጥሪውን ክሱን አስተባበረ። ታዲያ የፍርድ ቤቶቹ ዳኞች ተመልካቾችም ወዲህ ወድና ቀኝ ተመልክተው ግራ በመጋባት ሁለታችሁም እስቲ ወደ ምርመራ እንወስዳቸዋለን ብለው በፖሊስ ተይዘው ባልና ሚስቶቹ የፌዴራል ምርመራ ኮሚሽን ተልከዋል። ጥሪው ምክንያቱም ከምርመራ በኋላ ያለውን ውጤት በሚቀጥለው ሳምንት እናሳውቃችኋለን። ወደ 4ተኛው ዜና ደግሞ ስናልፍ ሴትዮዋ ዶሮ ገዝቻለሁ፣ ዶሮዬም ጠፍቶብኛል፣ እፈልገዋለሁ ስትል ለጎረቤቶቿ ሁሉ አሳወቀች። ታዲያ 2 ጎረቤቶቿ በመደናገጥ እንኳን ዶሮሽ አንቺም እኮ ጠፍተሻል ቆይተሻል ሲሏት፣ እኔ መች ጠፋው? ይኸው አለው እኮ ዶሮ ገዝቼ ዶሮ ጠፋብኝ ብዬ ለእናንተ ነግሬያችኋለሁ ብላ ተደናግጣ እራሷን በመጠራጠር 4-5 ጊዜ ጎንበስ ቀና እያየች ስትላቸው፣ አይ አንቺ ዝም ብለሽ እኮ ነው ጠፍተሻል፣ እንኳን ዶሮሽ አንቺም እኮ የለሽም ሲሏት ደጋግሞ ሴትዮዋ በድንጋጤ ባልታሰበ ሁኔታ ከዚህ ዓለም
ተለየች። የሚያሳዝነው ነገር የሴትዮዋ መሞት መንስኤ የጎረቤቶቹ ንግግር ስለሆነ ፖሊስ እየተሯራጠ መጥቶ ሰዎችን ያዛቸው። ታዲያ ጫውታውና የሚገርመው ነገር እዚህ ጋ ነው። ሴትዮዋ አልሞተችም። የውሸቷን እንደሞተ ሰው ሆና ሰዎቹ እንዲያዙላት በእነሱ ፊት እውነቱን እንዲያወጡላት ፈልጋ ስለነበረ እዛው እንደተኛች መስላ ስታዳምጠው እያለቀሱ እኛ እኮ እሷ ሁሌ ጭፍን ያለ አመለካከት ስላላት በቃ ግልጥ አርጋ አይኗን እንድታይ ብለን ነው እንዲያልናት እንጂ እሷን ንቀን አይደለም ሲሉ ለፖሊስ ጥሪያቸውን እየተናገሩ ያለ ሞተች የተባለችው ሴትዮ ብንን ብላ በሳቅ ተከተከች። ወደ መጨረሻው ዜና ስናልፍ ደግሞ አንድ ሴትዮ ቤት የተንተከተከው ሽሮ 4 ሰዎችን ገደለ። ታዲያ እነዚህ 4 ሰዎችን የገደለው ሽሮው እንደ ቦምብ እየፈነዳ 4ቱም ላይ አይንና ጥርሳቸውን በቦክስ እየነቃቀለ አውልቆ ነው የገደላቸው። ፖሊስም እንደደረሰ ሴትዮዋ ይህን ሽሮ ኬት ገዝተሽ ነው ያንተከተክሽው? 4 ሰዎችን እንዴት ሊገል ቻለ ብሎ በጠየቃት ጊዜ ፖሊስ እኔ አላቅም፣ ሽሮው እንዳንተከተኩት ትንሽ እንደቆየ እግር አወጣና ሰዎቹ ገና ሲገቡ 4ቱንም ከድስቱ ስር ወጥቶ አይንና ጥርሳቸውን ነቀለና ገደላቸው ብላ መልሷን ሰጠች። ታዲያ ድስቱን ከነማመሲያው ሽሮንም ከነማእቃው ይዘው ለምርመራ ሂደዋል። ከምርመራ በኋላ ያለውን ነገር እኛ አጣርተን ለናንተ ልንነግራችሁ ለሳምንት ቃል እንገባለን። ወደ መጨረሻው ዜና ስናልፍ ደግሞ ከደምቢዶሎ የተሰማው ዜና አንድ ፍቅረኛው ካላገባሽኝ ብሎ ሚስቱን የገዛ ሚስቱን የብር ቀለበት አሰርቶላት እግሯ ላይ ሲንበረከክ ሴትዮዋ ደንግጣ እኔ እኮ ምንም አላጠፋውም፣ አንተ እኮ በሌለህበት ሰዓት ነው ከሱ ጋር የተኛውት ብላ ያልተፈጠረ ነገር ስታወራ ሰውየው ታገቢኛለሽ ብሎ ነው እንጂ የጠየቃት ሌላ የደበቀችው ሚስጥር አውጭ ያላት መስሏት አንተ እኮ በሌለህበት ነው ከሱ ጋር የተኛው ብላ ያልታሰበ ወሬ ሚስጥር ለባሏ ነግራ ሰውየው ተናዶ ሚስቱን ፈታ ሲል የደምቢዶሎ ፖሊስ አስታወቀ። ቤተሰቦች እባካችሁን አንዳንዴ የሆነ ባሎቻችሁም የሆኑ የብቻ ሴትም ወንድም የሆነ ሰፕራይዝ በምትደረጉበት ሰዓት አትደንግጡ። ምናልባትም የሰራችሁትን ሚስጥር በድንገት እያወጣችሁ ስለሆነ ለምታደርጉን ነገር ጥንቃቄ እያደረጋችሁ ከእነዚህ ሰዎች ተማሩ። አሁን እነዚህ ሰዎች ተፋቱ። ሰውየው በቃ በተለያየ ዩቱብ ላይ በማየት ሚስቴን ሰፕራይዝ አደርጋለሁ ብሎ ታገቢኛለሽ ብሎ በአቅሙ የብር ቀለበት ገዝቶ ተንበርክኮ ሲለምናት እኔ እኮ ከጎረቤቷ ሰው የተኛውት አንተ በሌለህበት ነው ብላ የገዛ ትዳሯን ፈታለች። እና ቤተሰቦች ተጠንቀቁ። ሰፕራይዝ በምትደረጉበት ሰዓት ራሳችሁን ጠንቀቅ ብላችሁ ከባሎቻችሁ እንዳትፋቱ ከዚህ ዜና እንድትማሩ ስንል ወደድን። እስከ ሳምንት ቸር ይግጠመን። ዜናው ደስ ካላችሁ ሼር ላይክ አድርጉልን፣ አበረታቱን። እንወዳችኋለን። እስከ ሳምንት ቸር ይግጠመን። እናመሰግናለን። ቻው